ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ ወዳጆች? ዛሬ አንድ ጥያቄ ልጠይቃችሁ ነው። ራሳችሁንም እንድትጠይቁ ነው የመጣሁት። ብዙ ጊዜ በማህበራዊ ሚዲያም በሌሎች ሚዲያዎችም አንድ የተሰደደ ቃል እየታዘብኩ መጣሁና እሱን ላካፍላችሁ ነው የመጣሁት። ስለዚህ እስቲ ቀድሜ ልጠይቃችሁ፣ እናንተ ከሰዎች ዘንድ ወይም ከሰብአዊነት የተሰደደ ቃል ምንድን ነው ብላችሁ ትገምታላችሁ? እናንተ የገመታችሁትን እስኪ ከታች ጻፉት፣ ጻፍ አድርጉት። እኔ ግን ምን ትዝ አለኝ፣ አንድ ኮተቤ ያስተማረኝ የእንግሊዝ ቲቸር ነበርና ዶክተር ዳንኤል የሚባል የእሱ ጽሑፍ ትዝ አለኝ እና እሱን ላነብላችሁ ነው። ርዕሱ የተሰደደ ቃል ይላል። እስኪ ተከታተሉኝና በኋላ ምናወራ ይኖራል። የተሰደደ ቃል ከሶስት ፊደላት ቃሉ ተመስርቶ እሱን የሚጠራ አንድ ጀግና ጠፍቶ ለምን የሚለው ቃል ሊቀር ነው ተገፍቶ። ታክሲ ውስጥ ብገባ ተጽፎ ብዙ ቃል በኋላ ብቀመጥ ብገባም ከመሃል ከፊትም ጠጋ ብል ጋቢና ብገባም ስንቱ ቃል ሲጠራ ለምን አይሰማም? ዩኒቨርሲቲ ብሄድ ከምሁራን ጎራ እሽና ቤት እንጂ ለምን አይጠራ? ሕግ የሚወጣበት ብሄድ ከፓርላማ ለምን ካለ ብዬ ላዳምጥ ልሰማ። አቶ ለምን ማለት ፈጽሞ ተረስቶ አብዬ እጅ ማውጣት ቦታውን ተክቶ ማጨብጨቡ ብቻ እግሩን አንሰራፍቶ ከክቡራን መሃል አንዱም ትዝ ሳይለው ለምን ከውጭ ቆሟል ወንበር ሳይሰጠው። ቤተ እምነትም ብሄድ ከነሼኩ መንደር ከብፁዓን መሃል ለምን ከዛ የለም ርቋል ተሰዷል። እንደ ትውፊታችን እንደ እምነቱ ባህል ለምን ሳይፈለግ የት ሄደ ሳይባል ከጸሎት በኋላ አሜን ይባልና በጸሎት ይዘጋል ለምንን ሳንሰማ። እንዲህ ነው እውነቱ። የእንስሶቹ ጠባይ ተጋብቶ በሰው ላይ ከሰዎች ልቡና ከሰዎች ሕሊና ምክንያት ተናደ። መመርመር መሞገት ለምን ማለት ጠፋ ለምን ተሰደደ። እና ወዳጆች እንግዲህ ማስተላለፍ የፈለግኩት እኛ ሰዎች አይደለን፣ ያው ምክንያታዊ ነን። ለምን ማለት መመርመር፣ መሞገት፣ መጠየቅ የሰዎች ባህሪ ነው እና ይህ ባህሪያችን እየጠፋ ተከታይ ብቻ ሆነናልና ምናልባት ከዚያ አኳያ ጥያቄ ለማንሳት ወይም ለመጫር ነው። መጽሐፉ ራሱ እንደዛ አይደለም የሚለው። አፈጣጠራችን እኮ እንደ እንስሳ አልነበረም፣ ግን እኛ ራሳችን እንደ እንስሳ ሆነ። በአንዱ ክፍል የመጽሐፍ ቅዱስ ክፍል ማለት ነው፣ በአንዱ ክፍል ጠይቁ ይሰጣችኋል፣ ለምኑ ታገኛላችሁ ነው የተባልነው። በአንዱ ክፍል ደግሞ ለሚጠይቋችሁ ሁሉ ምላሽ ለመስጠት ዘወትር የተዘጋጃችሁ ሁኑ ነው የተባልነው አይደል? ስለዚህ መጠየቅም መጠየቅም የሰዎች ጠባይ ነው። ይህንን እየረሳን ስንሄድ፣ ይህንን እያቆምን ከህሊናችን ከልቡናችን እያቆምን እያጠፋን ስንሄድ እንስሶች እንሆናለን። እንደ እንስሶች ተከታይ ብቻ እንሆናለን። ይህንን ለማለት ነው። ጸሐፊው ዶክተር ዳንኤል ጥሩነህ ይባላል። 2010 ዓ.ም ከሱ የግጥም መድብል ያገኘኋት ናት። አመሰግናለሁ። ነገር ግን ቃላችሁን እያከበራችሁ አይደለም። ፎሎ ማድረግ፣ ለሰዎች ማጋራት፣ ማሳደግ ቃል የገባችሁት ነበር። 1000 እንኳን መሙላት አልቻለም ፎሎወሮቹ። ስለዚህ ምንድን ነው እንደ እንስሳ ተከታይ አንሆን እያልክ ፎሎ አድርጉኝ የምትለው እያላችሁኝ ከሆነ ያ ሌላ ይህ ሌላ ነው እና መልሱ። እስኪ አሳድጉት ይህንን አካውንት። አመሰግናለሁ። ሰላም ሁኑ።